በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አብይ ጾም ከመግባቱ በፊት አስቀድሞ ያለው አንደኛ ሳምንት የሰንበት ግጻዊ በቅዳሴ ጊዜ የሚነበቡ ምንባባት፣ የሚሰበክ ምስባክ፣ የሚቀደስ ቅዳሴ የምናይ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ቪዲዮውን ላይክ፣ ሼር፣ ቻናሉን ሰብስክራይብ ማድረግ እንዳትረሱ። በቅዳሴ ጊዜ የሚነበቡ ምንባባት ሰራይ ዲያቆን የሚያነበው የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 9 ቁጥር 1 እስከ 17። ንፍቅ ዲያቆን የሚያነበው መልእክተ ጴጥሮስ አንደኛ ጴጥሮስ ምዕራፍ 2 ቁጥር 20 እስከ ፍጻሜ። ንፍቅ ካህን የሚያነበው ግብረ ሐዋርያት የሐዋርያት ሥራ ምዕራፍ 11 ቁጥር 1 እስከ 19። በቅዳሴ ጊዜ የሚነበበው ወንጌል ወንጌል ዘዮሐንስ የዮሐንስ ወንጌል ምዕራፍ 4 ቁጥር 1 እስከ 27። የሚቀደሰው ቅዳሴ ቅዳሴ እግዚ ወይም የጌታችን ቅዳሴ። በቅዳሴ ጊዜ የሚሰበክ ምስባክ መዝሙረ ዳዊት መዝሙር 46 ቁጥር 3 አግረረ ለነ አህዛበ ወህዝበ ታሕተ እገሪነ ወሐረየነ ሎቱ ለርስቱ ስኖ ለያዕቆብ ዘአፍቀረ። መነሻ ዜማ ሁለት አይነት። አንደኛ መነሻ ዜማ ሰረቀ ለነ እምኔኪ አግረረ ለነ አሕዛበ ወሕዝበ ታሕተ እገሪነ ወሐረየነ ሎቱ ለርስቱ ስኖ ለያዕቆብ ዘአፍቀረ። ሁለተኛ መነሻ ዜማ መሰንቆ ወሰጠጠ አጥመቀ አግረረ ለነ አሕዛበ ወሕዝበ ታሕተ እገሪነ ወሐረየነ ሎቱ ለርስቱ ስኖ መድኃኒት እንደሚለው ለያዕቆብ ዘአፍቀረ። በቀጣይ የአብይ ጾም አንደኛ ሳምንት የዘወረደን የሰንበት ግጻዊ ይዤ እመጣለሁ። ቪዲዮውን ላይክ፣ ሼር፣ ቻናሉን ሰብስክራይብ ማድረግ እንዳትረሱ። በቀጣይ እስከምንገናኝ በስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ደህና ሁኑ። ቸርን ሰንብት። ደህና ሁኑ።